አላሁ አክበር አላሁ አክበር አላሁ አክበር። ይህንን ጀግና የምታውቁ ይህን ቪዲዮ እንዳታሳልፉ። ይህን ቪዲዮ ብዙዎች ጋር እንዲዳረስ እዚህም ላይ ፕሮፋይል ፒክቸርም ላይ በደንብ ኮፒ ሊንክ እያደረጋችሁ ሪፖስት ሼር በማድረግ ለሁሉም አዳርሱት። ገና በእድሜው ትንሽ የሆነው የሙስሊሞች ኩራት የሆነው ወንድማችን በአክፍሮት ኃይሎችም ላይ ትልቅ ፍራቻን ያነገሰ ጀግና ወንድማችን 1 ሚሊዮን ፎሎወር የማስገባት ቻሌንጅ ሁሉም እየተቀላቀለው ነውና እናንተው ፎሎ ካላረጋችሁት ፎሎ እያደረጋችሁት ኮሜንት ላይ ሜንሽን በማድረግ ደንበሉ። እናንተ የምታቋቸው በንጽጽሩ ዓለም ብዙ ስራ እየሰሩ ያሉ ወንድሞችንም ሜንሽን እያደረጋችሁ ወደ ሂዳያ በሚጣሩ ጥሪ የኛንም አሻራ እንጣል እላለው። ይህ ቪዲዮ ከደረሳችሁ ለሁሉም እንዲደረስ በማድረግና እናንተም ቪዲዮ በመስራት ቻሌንጁን ተቀላቀሉ። የተቀላቀሉትም ደግሞ ቪዲዮአቸው ቫይራል እንዲወጣ የምችሉትን ሁሉ አድርጉ። ወደ ኮሜንት ኦርቶዶክሶች ኢምራን 1 ሚሊዮን ፎሎወር ከሌለው በስተቀር ከኛ ጋራ አይወያይም፣ ዲቤት አይኖርም ብሏል። እኛ ሙስሊሞች ደግሞ ኢምራንን 1 ሚሊዮን አይደለም 10 ሚሊዮንም የማስገባት አቅም አለን። ሁላችንም የፎሎ ቻሌንጁን እንቀላቀል። ቪዲዮውን በደንብ ኮፒ ሊንክ፣ ሼር፣ ዲዊት፣ ሪፖስት እናድርግና ኢምራንን ፎሎ በማድረግ 1 ሚሊዮን እናድርሰውና ጉዱን እንመልከት። ሁላችሁም ይህንን የፎሎ ቻሌንጅ ተቀላቀሉ። እንግዲህ ኮመንት ላይም ለሱ ያላችሁ ፍቅር ከ10 ግለጹ። ቪዲዮ ራሳችሁ ጋር እንዳታስቀሩ። ትናንትና ውይይት አንድ ሁለት ነገር ላስቀምጥላችሁ። በቅድሚያ የትናንትናው ቀን ተአምራዊ ቀን ነበር። የኢስላምን ውበት ትክክለኝነት በማስረጃ ያየንበት ቀን ነው። ሁሱ አላህ ኸይር ስራውን ይቀበለው። በመቀጠል ክርስቲያን ወገኖቻችን ኢምራን ውጣ እያሉ ሲጽፉ ነበር። ይህም የሆነበት ምክንያት ባለፈው ዲያቆናቸውን ያረኩትን ስለሚያውቁ ነው። ተመልከቱ። ግን ዳንተ አልወርድም፣ አንተ ስለዘቀጥክ አልወርድም፣ ግን መጽሐፍን አስተምርሃለሁ። ዘቀጥክ ብዬንም ክብሬን አላዘቅጠውም ማለት ነው። ይሄ ነው አምላክ እንልም። ለምን ክብር ስላለን ግን ብራዘር ወላሂ እልሃለሁ አንተ በወረድክ ቁጥር መጽሐፍን የሚከፍተው ይታያል። እዚህ ጋር ይሄ በሙሉ አንተ መጽሐፍ ይከፈትልሃል። ገና ግን እኔ ክብር ስላለኝ ይበቃል። ለዛሬ ተምርሃል፣ ይበቃል። ድጋሚ ይሄ እንዳይፈጠር ነው። እሱ ራሱ ኢምራን ካለ አልዋይም ሲል ነበረው። ግን ካስታወሳችሁ ውይይቱ መጀመሪያ ስናቀርብ አክቹአሊ ያቀረብኩት እኔ ነኝ። 2-2 ነበር። እኔና ሁሱ ዲያቆኑና አንድ ሌላ ዲያቆን እንደማለ እንደዛ ነበር። ግን ያኛው ዲያቆን አስቀድሞ እኔ ፊት መቆም ስለማይችል አልዋይም ብሎ ዘግቶ ሄደ። ለምን? እሱ ከመጣ እኔ እንደምገባ ስለሚያውቅ ማለት ነው። ያላቸው አማራጭ ያኛው መጥፋት ነው። ላይቡን ዘግቶ ጠፍቷል። መጨረሻ ምክር የሚሆነው ዲያቆናት እኔን እስከመቼ ፈርታችሁ? ይሄን አስቡበት። ወሰላሙ አለይኩም። ሰበር ዜና ደግሞ እንደገና ማለት አሁን ነው። ወንድማችን ኢምራን ለፎይ ድጋሚ የውይይት ጥሪ በይፋ አቅርቧል። ሙስሊም ሆናችሁ በሙሉ እንዲደርሳቸው በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በሰሞኑን ባለው አየር ሁኔታ ድጋሚ ዋርኒንግ ሰጥቶኛል። በደንብ ኮፒ ሊንክ ይደረግ። ወደ ቪዲዮ። ፎይ ከኢምራን ጋር ውይይት ድቤት ያድርጉ። ሰላሙ አለይኩም ወራህመቱላህ። ሁላችሁም ይሄን ቪዲዮ ሼር በማድረግ ጀምሩ። ያው ካስታወሳችሁ በባለፈው ውይይት ይህ ዲያቆን እኔ ጋር ሊወያይ አልቻለም ነበረ። ከገባ አልወያይም ብሎ ወጥቷል። አሁንም በድጋሚ እኔ ፊት መጥቶ እንዲወያይ ያው ኦፊሻሊ የውይይት ጥሪ አቅርቤለታለሁ። ኢዮዳብ እንዳለው ኢዮዳብ ካልፈለገ ችግር የለውም ከሆስት ለመወያየት ዝግጁ ነኝ። እኔን እስከመቼ ፈርቶ በሚያወራው እውነተኛ ከሆነ ክርስቲያን ወገኖቻችን እኔ ጋር መጥቶ ፊት ለፊት እንዲወያይ አድርጉ። ይሄን ቪዲዮ ሁላችሁም ሼር አድርጉ። ወሰላሙ አለይኩም። እንደተመለከታችሁት ነው። እኔ ምንም መናገር አይጠበቅብኝም። ሙስሊሞች በደንብ ሼር ይደረግ።